በበጎቹ መጥፋት እረኛው ተጠያቂ የሚሆነው ሲባል በዛ መልክ አዲስ ኪዳናችን ስላስቀመጠ በተለይ ዮሐንስ ወንጌል ላይ የላከኝ የአብ ፈቃድ ይሄ ነው ከሰጠኝ ስንት እንዳላጎድል ኮሜንት ላይ ጻፉልኝ። የላከኝ የአብ ፈቃድ ይሄ ነው ከሰጠኝስ ስንት እንዳላጎድል ጻፉ ኮሜንት ላይ። ያቺ እሺ ቀጥሉ ቆይ ሲደጋገም ከሰጠኝ ስንት ሳላጎድል ጎስፔል መልሷል ሊሊ መልሳለች ከሰጠኝ እንኳን ስንት እንዳላጎድል አንድም እንኳን እንዳላጎድል አሁን እኔ እዛን ቀን ሳወራ ይሄንን ክፍል ነው ሳወራ የነበረው እኔ ትክክል ነኝ በጣም ብዙ ማስረጃዎችን ማምጣት ይቻላል እሱ ማለት ነው እና ኢየሱስ ከተሰጡት በጎቹ ኢየሱስ ክርስቶስ የአብን ፈቃድ ሊፈጽም ነው የመጣው የአብ ፈቃድ ደግሞ ከሰጣቸው እንኳን አንዳቸውን እንዳያጎድል ነው ስለዚህ የተሰጡት አሉ እነሱ ይጎላሉ ወይ ይጎላሉ ወይ ነው ጥያቄ ይጎላሉ ከተባለ ማን ላይ ነው አፍህን እያላቀክ ያለው ነው ጥያቄው እሱ ነው ለዛ ነው ኢየሱስን እንቅልፋም የሚያረግ ኢየሱስን እንዝላል የሚያረግ ኢየሱስን እንቅልፋም የሚያረግ ትምህርት ነው ምን የሚለው በግ ነበረ ግን ጠፋ የሚለው ትምህርቱ ያነጣጠረው የጠፋው ግለሰብ ነፃ ፈቃድ ላይ ሳይሆን የኢየሱስ ክርስቶስ ችሎታና የአብ ፈቃድ ላይ ነው የሚያነጣጥረው ስድቡ እዛ ላይ ነው የሚያነጣጥረው ሰውየውን አይደለም የሚነካው እረኛው ላይ ያነጣጠረ ትምህርት ነው እሱን የሚናገር እሱን የሚሳደብ ትምህርት ነው that was the focus the video focus እሱ ነው so የአብን ፈቃድ ልፈጽም መጥቻለሁ የላከኝ የአብ ፈቃድ ይሄ ነው ከሰጠኝ እንኳን አንዳች እንዳላጎድል በመጨረሻውም ቀን እንዳስነሳው አይደለም ሊጎድል በመጨረሻውም ቀን በስራቱና አንተ ካልጎደሉት ነህ አንተ በእግነ ተብለ በመጨረሻው ቀን ራሱ ተነሳለህ ነው ድጋሚ ለክብር ትንሳኤ ስለዚህ ከመዳን እስከ ክብር ያለው ነው ኢየሱስ ክርስቶስ የነገረን ሲነግረን እንዲህ ሊያረግ ያቀደን አምላክ አይ ይዞናል እኮ ግን እኛ ተንፋቀን ከእጁ ስር አሟልጨን እንወጣለን ወይም እሱ ሲተኛ በጓሮ ወጥተን እንሄዳለን አይነት ትምህርት ነው እዛ ጋር ያለው ነው አልቀበለውም እሱ ነው በአንድ በኩል የሰውን ነፃ ፈቃድ የሚያተልቅ የክርስቶስን ሉዓላዊነት የሚያሳንስ አይነት ትምህርት ስለሆነ ማለት ትክክለኛ በጎች ደግሞ እንትን ውስጥ አይገቡም ነፃ ፈቃድ አለኝ ለምን ጉርጓዱ ዘልያ አልገባም የሚሉ አይደሉ ምንድናቸው ዮሐንስ 10 ላይ ድምጼን ይሰማሉ ይከተሉኛል ድምጼን ሲሰሙ ይበረግጋሉ ጉርጓዱ ውስጥ ይገባሉ አይሉ ሌላ መጣ አለ ዮሐንስ 5 ላይ ወርላው ወደ ዮሐንስ 10 ላይ ቁጥር 15 ከ13 ከ15 ቼካሩ ሌሎች መጥተው ነበር አለ ኦኬ ሌሎች መጥተው ነበር ግን ምን አላሉም በጎቹ አልሰሟቸውም አየ አልሰሟቸውም እውነተኛ ወረኛ ሲመጣ ግን ድምጹን ይሰማሉ ይከተሉትማል እኔ ድምጹን ሰምቶ ከሚከተሉት በጎች ውስጥ ነኝ ያለሁት ድምጹን ሲሰሙ ከሚበረግጉ ፍየሎች ማለት አይደለም ያለሁት ዳስ ተፖይ በቃ የበግ ባህሪው ምንድነው የእረኛውን ድምጽ እየሰማ መከተል ነው የእረኛ ኃላፊነት ምንድነው ከነዛ ከበጎች አንዲት እንኳን እንዳጠፋ መያዝ ነው ፕሮቴክት ማድረግ ነው ያው እኛ ቤትም አሉ የነ ነገር የሚያምኑ አይደል ግን ይዘምራሉ እንደዚህ አይነት መዝሙር ሲመጣ ዛሬን ይዞ ነገን አይለቀኝም ወጣ ብሎ አያባርረኝ ተመችቶኝ ኖራለው በቤቱ
ተሸክሞኝ ያሰፊው ትዕግስቱ ለዘላለም ነው ለዘላለም ነው ለዘላለም ነው ለዘላለም ነው ሲወድ ጌታ እስከ መስቀል ነው። ይህን ይዘምራሉ። ላይጠላ ነው እና ጠልቶ ነው ጋር ነው የሚልከው። ከዛ ቪዲዮ ላይ ቆይ አሮ ነው በጣም አድካሚ የሆነ ቪዲዮ ነው። አንድ መምህር ሰርቶብኛል ነው እኔን ቪዲዮ ታጋርጉ ልመልስለት አልመልስለት እያልኩ ነው ያለሁት። መሀል ላይ ምን ይላል? እንደዛ እያሉ በኃጢአት ተመላለሱ ችግር የለውም እያሉ ያስተምራሉ። ሎቱ ስባት እያሉ ነው ቪዲዮ የሰራብኝ። ከባድ አላህ ይወዳል አይደለም? እኔን አንተን አይወድህም። ሙስሊሞችን ያስቁኛል። ያ ፈላጊ መሐሪ ኢየሱስ ወዳጄ ያ ይህንን ይላሉ፣ ግን የምር እያሉት አይደለም። የምር አይሉትም። ሰው ሳያውቀኝ ቀድሞ ያወቀኝ ያለኝ ታንኩበት እግዚአብሔር ነው። ጥለህበት ከዛ ቃሉን በላ ነፍስህን ጥለህበት ከዛ ሸመጠጠ። ሰው ሳያውቅ ቀድሞ አወቀና ከዛ አላውቅም አለ መልሶ። አላውቅም ስቀልድ ነው አለ። ወይ አዘምሩ። እንደዚህ አይነት እምነት ያላችሁ ሰዎች እንደዚህ አይነት መዝሙሮችን እንዳዘምሩ አትዘምሩ። እንደዚህ አይነት መዝሙሮች ያ ስለዚህ ያወራን ያለ ነው ከዛ አንፃር ነው። የአብ ፈቃድ ይፈጸማል። የአብ ፈቃድ ስለተፈጸመም ጭምር ነው ከሙታን ኢየሱስ ክርስቶስን ያስነሳው። የጎደለ ነገር ቢኖር አያስነሳውም ነበረ። ያ የጎደለ ነገር ቢኖር የለም። በክርስቶስ በኩል ምንም የጎደለ የአብ ፈቃድ ተብሎ የሚጎደል ምንም ነገር የለም። ሁሉንም ፈጽሞታል። ለዛ ነው ተፈጸመ ያለው። እሱ ተፈጸመ ሲል የጎደለ ነገር ቢኖር አብ ከላይ ምን ይላል? ይቀጥላል ነው የሚለው የነበረው። አላለቀም ነበር የሚል የነበረው። ያላለቀ ነገር ቢኖር አብም ተቀበለው ያንን በስርዓቱ። ልክ ነህ ጨርሰሃል። ከጨረሳቸው ነገሮች ውስጥ አንዱ ምንድን ነው? ከሰጠኝስ እንኳን አንዳች እንዳላጎድል በመጨረሻውም ቀን እንዳስነሳ የላከኝ አብ ፈቃድ ይሄ ነው። ይሄንን ነው ሳወራ የነበረውና ሌላ ነገር ሲናገሩ ነበር። ይናገሩ እንግዲህ። የቪዲዮ አይዲያ የጠረራቸው ሰዎች በብዛት አሉ እና እንዲህ ቆርጦ ያወጡና የሆነ ቪዲዮ ይሰራሉ። ኤኒዌይስ እሺ፣ ፋይናሊ ምንድነው አፋኗ ክብሩ ይስፋ የአባትና የልጁ አሜን። አይ ሰው ጋር አልተመቸኝም ነበር እኔ ምን መግባት ደግሞ አይሰራም። ገስት ምን እየሆነ እንደሆነ አላወኩም። ጠላት በብዙ መንገድ እየተቃወመ ነው። ሌሎቻችሁ ምናምን ታፕታፕ አድርጉ ምናምን ቦርቀቅ አድርገህ ጠይቀው። ተወለደ ስንል ምን ማለት ነው? ያው ተወለደ ሲባል ያልተፈጠረ እንደሆነ ያው ግልጽ ነው። እና ተወለደ ሲባል እንዴት ነው? ምንድን ነው ሀሳቡ? ተባረክ። ከማርያሙን እናውቀዋለን እንዳልከው ነው።
ያኛው ግን ጀስ ማርያም ላይ የምናየው አይነት ነገር አይደለም። ፊተኛና ኋለኛ ቀዳሚና ተከታይ ምናምን በሚለው ሴንስ አይደለም። ለምሳሌ ሞር ዌስተርኑ የሚፈታበትን መንገድ ነው የምነግርህ። ዌስተርን ክርስቲያኒቲ ማለት ነው፣ ፕሮቴስታንቱ ካቶሊኩ ያለበት ክርስቲያኒቱ የሚፈታበት ያንን ኤክስፕሌን የሚያደርግበት መንገድ ማለት ነው። እና ለምሳሌ ትላንትና አሮ ነው ድሮን መሳሰል ነበር። እኔ አሁን እየወፈርኩ መጥቼ ምናምን እና ፋዘር መመሳሰላችን እየጠፋ ነውና እንደዚህ ነው የነበርነው። የአባቶች ቀን ነበረ። ያው እኛ ጋር በጣም ፍቅር ለመግለጽ ምናምን ስጋ ምናምን ነው የምንቆርጠው፣ ስጋ ነው የምንቆርጠውና ኤኒዌይስ በእኔና በሱ መካከል ኦኬ እንደዚህ እንትን ለማለት ይመቻል ይመስለኛል። በእኔና በሱ መካከል ጄኔቲካል የሆነ አይደንቲቲ አለ አይደል? የሱ የሆነ ነገር እኔ ጋር አለ አይደል? እስካት እየሰማሁ አላቋርጥ ብዬ አሁን በሰውኛ ሲሆን እሺ፣ እየሰማ ከሆነ የሚታር መስማትን ነው ማውቀት ፈለኩት። ያ እና በፋዘር እና በእኔ መካከል ኮመን የሚያደርገን አሁን ለምሳሌ ምናልባት ፈገግታችን ምናምን እና የሆነ ጆሮአችን ምናምን እንደዛ አይነት ነገር በተለይ እንደዚህ እዚህ አካባቢ ምናምን እሱ ነው መስሎ አይነት ነገር እና ከሱ የተቀበልኩት ነገር አለ። ያ ከሱ የተቀበልኩት ነገር የሱ ያደርገኛል አይደል? የሱ ያደርገኛል ወይም የሱ ላይን ውስጥ እንድገባ ያደርገኛል። ዳስ ዘ ፖይንት። በሰውኛ ካየነው እሱ ይቀድመኛል፣ ዘን ተከትዬ ነው የመጣሁት። በሰውኛ ደግሞ ማታየው አሁን እዛች ፖይንት ላይ ልምጣለህ። ኢቨን በሰውኛ አድርገን አምጥተነው እንኳን ነገሩ የምንረዳበት መንገድ አለ። ምንድነው እሱ? ያንን ጄኔቲክ ላይን ሰጥቶኛል። ሰውነቴን ግን የሰጠኝ እሱ አይደለም ማለት። ለምሳሌ ሰው በመሆን ደረጃ ይቀድመኛል። ሰው ሎጂካል አታርጎ ይላል አንድ ሙስሊም አለ እኮ። ሎጂክ የሚባለው ነገር እናንተ ቤት በአፍጢሟ ስለተደፋች እኮ ነው። አታውቅም ሎጂክ ምን እንደሆነ። አርፈህ ቁጭ በል አለዚያ ግባና እዚህ ታወራኛለህ። በሎጂክ አትመልስ ይላል እና የኔ መጽሐፍ ሎጂካል ነው እንዴ? አይደለም። ሶ the point is ሰውነቴን አልፈጠረም አባቴ አይደለ? ሰውነቴን አልፈጠረም፣ ሰውነቴን አላስገኘውም። ግን በጊዜ ምን ይላል? ይቀድመኛል አይነት ነገር ማለት ነው። ወይም ከሱ ነው የመጣው ስመጣ። ከሱ ስመጣ ግን አሁን ያለኝን ፊዚካል ይዤ መጥቻለሁ። በጊዜ ከሱ ኋላ ነኝ፣ በጊዜ እሱ ይቀድመኛል። በሰውነት ግን ሁለታችንም አንድ ነን አይደለ? እሱ ጋር ያለው ሰውነት እኔ ጋር አለ። ኦር እሱ ጋር በጊዜ ስለቀደመኝ የሚቀድም ሰውነት የለውም። በጊዜ ቀድሞ ስለመጣ የተለየ ሰውነት የለውም። ሰውነቱ አንድ ያደርገናል ነው። ኢቭን በሰውኛ ደረጃ መቀዳደም ቢኖርም አይ ቲንክ እሱ 60 ምናምን ዓመቱ ነው፣ እንደዛ 60 ምናምን ወደ 70 ምናምን እየጠጋ ነው እሱ። እኔ 30 ነኝ። በማከላችን ወደ 30 40 ዓመት ምናምን ጋፕ አለ እንደዛ። ግን 30 እና 40 ዓመት ጋፕ ማይነካው ነገር ደግሞ አለ መሀላችን ላይ ሰውነት የሚባል ኢቭን መቀዳደሙ በሰውኛ መቀዳደም የሚባለው ነገር መጥቶ ወደ ኢተርኒቲ ስታስገባ ወደ ዘላለም ስታስገባ ለአብና ለወልድ ስታወራ ግን ከፊት አብ ቀድሞ መጥቶ ወልድ ያልነበረበት ዘመን ኖሮ ተከትሎ መጥቶ ያንን ተከትሎ ቢመጣ እንኳን አሁን ቀደም ከአባቴ ኋላ ተከትዬ ቢመጣ እንኳን ሰውነቴን አልሰጠኝም ያልኩትን አይነት ፍቻ አይደለም ለአብና ለወልድ የምንሰጠው። ኢተርናሊ ኮኤግዚስት ያደርጋል። አብ ያልነበረበት ጊዜ የለም፣ ወልድ ያልነበረበት ጊዜ የለም፣ መንፈስ ቅዱስ ያልነበረበት ጊዜ የለም። ታዲያ ምንድናት እችኛዋ ከአብ ይወጣል ወልድ የምትባለዋ ሲባል ቅድም ከአባቴ ወጥቼ ምን ተብዬ ተጠራው? እኔና አባቴን ኮመን ያደርገው ነገር ወይ አባቴ ለኔ ያልሰጠኝ ነገር ማለት ነው። ቀድሞ መጥቶም እንኳን ያልሰጠኝ ነገር ከሱ ቦታ እንኳን እሱ ያልሰጠኝ ነገር ብለን የጠራ ነው። ምንድነው? ሰውነት አይደለ? ሰው መሆን ሰውነቱ አይሰጠኝም እሱ። መወለድ የሚለውን አስፔክት ስናወራ ምንን እያወራን ያለ ነው? ከጊዜ አንፃርም አይደለም እያወራን ያለ ነው። ልጅ እንደ አባቱ አምላክ ነው ወይም አማን እንደ አባቱ ሰው ነው አይደለ? አማን እንደ አባቱ ሰው ነው። ልጁ እንደ አብ
አምላክ ነው የሚለው የምታወራበት ነው። አስፔክቱ እንደዛ ነው። ተወለደ ስንል የአብ ባህሪ በሙሉ ልጁ ጋር አለ። ኢሴንሻል የአብ ኔቸር ልጁ ጋር አለ። ኢሴንሻል የአብ ኔቸር ምንድነው? ወይም ኤሰንስ ብለን ኢሴንሻል የሚለው ኢሴንስ የሚለው ማለት ወይም ማንነት። አብ ምንድነው? ማንነቱ ምንድነው? አምላክ ነው። ሁሉን የሚያስገኝ ነው። ያ ባህሪ አለ ልጁ ጋር። የአባቴ ባህሪ ምንድነው? መብላት ነው። የአማን ባህሪ ምን ሆኖ ተገኘ? መብላት ነው። መብላቴን የሰጠኝ እሱ ነው? አባቴ ነው መብላትን የሰጠኝ? አይደለም። የአባቴ ባህሪ ምንድነው? መተኛት ነው። የአማን ባህሪ ምንድነው? መተኛት ነው። የአባቴ ባህሪ ምንድነው? መራመድ ነው። ባይዞ አረማመዳችን ይመሳሰላል። ይሄና ይፋዘር እንዲሆነ ሞንደል እያለ ነው ምንራመደው ሁለታችን ነበር። የአባቴ ባህሪ ምንድነው? መራመድ ነው። የልጁ አማን ባህሪስ መራመድ ነው። በአጭሩ ከአባቱ የሚያጎለው ምንም ነገር የለውም የሚለው ነው የምናወራው አይደል? መወለዱን ስናወራ ከኔ ጎን ኦኬ። በእኛ አስፔክት ተደርጎ ባህሪ ሲወራ ፋንክሽናል የሆኑ ነገሮችን ነው የምናወራው። ከእግዚአብሔር አስፔክት አድርገን ባህሪዎችን ስናወራ ዘላለማዊነቱ፣ ሁሉን አዋቂነቱ፣ በሁሉ ቦታ መገኘቱ፣ ዓለምን ማሳለፉ፣ ዓለምን በዚህ ሰዓት ራሱ ፕሮቪደንሻል የሚያዙ በስልጣኑ ጋር ሁሉ እየደገፈ ስለሚል እነዛ ባህሪያትን በሙሉ ከአባቱ ነው የሚያገኘው። ማግኘት ሲባል ግን ያልነበረውን ይሰጠዋል አይደለም። በሰውኛ ሲሆን እኔ አልነበርኩም በአባቴ በኩል መጣው ምናምን ነው የሚባለው። ይሄኛው ግን ለዘላለም ኮኤግዚስት ስለሚያደርግ ኦኬ፣ ለዘላለም ኮኤግዚስት ስለሚያደርግ ቆይ እስቲ በዚህ ልምጣለሁ። አይ ቲንክ እቺኛው በጣም አሪፍ ናት። እስካት ልጅ የሌለው አባት ታውቃለህ? የለም። እግዚአብሔር ከዘላለም ምንድን ነው? እግዚአብሔር ከዘላለም አምላክ ነው፣ ምንጭ ነው፣ አባትም ነው። yes እግዚአብሔር ከዘላለም አባት ከሆነ ከዘላለም ምን አለው? ልጅ አለው። yes ዋው ይገርም ነው። ሃሌሉያ። አባት ያልሆነበት ጊዜ ኖሮ አያውቅም። ስለዚህ ልጅ ያልነበረው ጊዜ ኖሮ አያውቅም ማለት ነው። ዋው ስካትስ ሰፋር ያለው እንግዲህ እንደ ሰባኪነቴ አረ በጣም ዛሬ እየባረከኝ ነው። አማን ጌታ በእውነት ጌታ ይባርክ። ያውኑ ደግሞ በቃ ሌላ ታሪክ ነው ይራሱ። እኔ በጣም ለኔ የሚገራርም ሬቨሌሽን እየሆነልኝ ነው ለኔ። ጌታ ይባርክ። ግን ያው በዚሁ የምትቀጥል ከሆነ እኔም እየጠየቅኩት እቀጥላለሁ። በቃ ሰው ሌላ ደግሞ ጥያቄ የሚነሳው ይህ እንኳን ከኔ አይደለም፣ ግን አሁን ጠይቅልኝ ያሉት በብሉይ ኪዳን ሲገለጥ የነበረው ጌታ ኢየሱስ ነው ወይስ እግዚአብሔር አብ ነው? ሙሉ በሙሉ ሲገለጥ የነበረው እና የሆነ ሰዓት እንደውም ትዝ ካለ እንትን ላይ አዳምና ሔዋን የነበሩ ሰዓት የዛኔ ሲያወራቸው የነበረው አዳም ወዴት ነህ ሲለው የነበረው ፐርሰኑ ያ እግዚአብሔር አብ ነው ወልድ ነው መንፈስ ቅዱስ ነው የተገለጠው የሚለውን ጠይቀዋል። ተባረክ። ያማን ደስ የሚሉ ጥያቄዎችን እየጠየቅ ነው ባይዘውና የጥንት አይሁድ ረቢዎች በቃ የሚገርም አይነት እንትን አላቸው፣ አንደርስታንዲንግ አላቸው። ብሉይ ኪዳን ላይ የሚገለጠው ማን ነው? የእስራኤል ሽማግሌዎች አዩት፣ ያህዌን የእስራኤልን አምላክ አዩት ነው የሚለው ባይዘው። ሌላ ቦታ ላይ ደስታል እግዚአብሔርን ማንም አይቶት በህይወት የሚኖር የለም ይላል። በህይወት አይቶት በህይወት የሚኖር ከሌለ አዩት ለምን ተባለ? እነ ማኑሄ ምናምን የነ ሳምሶን አባትና እናት ምናምን እግዚአብሔርን አይተነዋል አይደል አሉት። አይተነዋል። ሊገለን ወዶ ቢሆንስ ኖሮ ለምን ራሱን ገለጠልን ምናምን ይሉ ነበር። እንዴ አንተ ትቀልዳለህ። እነዚህ በአካል ነው ያዩት። በራእይ ያየው ኢሳይያስ ራሱ ሲደነግጥ እናያለን። አይኖቼ የሰራዊት አምላክ እግዚአብሔርን አይተዋልና ወየውልኝ። አይደለም በአካል አይተ በራእይ ስታይ ራሱም ያስፈራ ነው። ስፕለንደሩም ያስፈራ ነው። ፕሬዘንሱም ያስፈራ ነው። ከባድ ነው ነው
እንደዛ ከሆነ ኦኬ ማሳረጊያው አዲስ ኪዳናችን ላይ መቼም ቢሆን አይደለ ማንም እግዚአብሔርን አይቶት የሚያውቅ የለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 መቼም ቢሆን አዲስ ኪዳናችን ባይመጣ ብሉይ ኪዳን ላይ ያለው አንዳንድ ሐሳቦች በጣም ነበር ለመፍታት የሚያስቸግሩን የሚሆኑ የነበሩት በጣም ብለር የሚሆንብን የነበሩት መቼም ቢሆን እግዚአብሔርን አይቶት የሚያውቅ የለም። አዎ መቼም ቢሆን እግዚአብሔርን አይቶት የሚያውቅ የለም። ጆባ ዊትነሶች ይከራከራሉ ያችን ክፍል ይዘው መቼም ቢሆን እግዚአብሔርን አይቶት የሚያውቅ የለም። ኢየሱስ ታይቶ ከሆነ ኢየሱስ አምላክ አይደለም ያው እነሱ ፍጡር ነው አሩሳዊ ትምህርት ስለሆነ የሚከተሉት ማለት ቀጥታ አሩስ ነው ባይዘው የሚከተሉት ትንሽ አሻሽሉ ማለት መቼም እግዚአብሔርን አይቶት የሚያውቅ የለም። ኢየሱስ እግዚአብሔር ከሆነና ታይቶ ከሆነ ደን ኢየሱስ ክርስቶስ እግዚአብሔር አይሆንም የሚል አርጊመንት አላቸው። ዮሐንስ ወንጌል ምዕራፍ 1 ላይ ያለውን እንይዘውና ወደ ብሉይ ኪዳን ሄደን እንፍታው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 1 ቃል ነበረ ቃልም ከእግዚአብሔር ጋር ነበረ። ስለዚህ ቃልና እግዚአብሔር ተብሎ የተጠሩ ሁለት አካላት አሉ። ዳስ ዘ ፖይንት አለቀ። ደን በቃል በኩል ሁሉ ተፈጠረ ከተፈጠረውም እንኳን አንዳች ያለ እርሱ የተፈጠረ የለም። ሁሉ በእርሱ ሆነ ከሆነውስ እንኳን አንዳች ያለ እርሱ የሆነ የለም። በማን በቃል። ስለዚህ ቃል ፈጣሪ ነው። ደን ከማን ጋር ነበረ? ከእግዚአብሔር ጋር። ማን ነው እግዚአብሔር እየተባለ ያለው? አብ። በምን እናውቃለን? ታች ወርድና በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። እላይ ምን አለ? ቃል ከእግዚአብሔር ጋር ነበረ አለ። ታች ወርዶ ምን አለ? በአባቱ እቅፍ ያለ አለ። ስለዚህ ቃል ከእግዚአብሔር ጋር ነበረ። ምን አይነት ሪሌሽን ነው ሲባል የአባትና የልጅ ሪሌሽን ነው። እኛ ጀማ ስንሰበሰብ ምናምን እንቀመጥበት አይነት ሪሌሽንሺፕ አይደለም። እቅፍነት ሲባል ጭኑ ላይ ተቀምጧል አይደለም። የአባትና የልጅ ቁርኝት ያለው ከመች ከመጀመሪያው ኦኬ አባትን ነው እግዚአብሔር ብሎ የጠራው፣ ልጅን ነው ቃል ብሎ የጠራው። ያ ክፍል ቃልን ነው ሁሉ ፈጥሯል ያለው። ኦኬ ስለዚህ ሪሌሽንሺፕ ነበራቸው። ስለዚህ አንድስ እንኳን እግዚአብሔርን አይቶ የሚያውቅ የለም ተብሎ ዮሐንስ ወንጌል ምዕራፍ 1 ላይ ሲነገር ማን ነው አልታየም እየተባለ ያለው? እስካት ኦርደሩን ተከትለኝ ከሆነ ቃልም ከእግዚአብሔር ጋር ነበረ። ቃል ኢየሱስ ነው። እግዚአብሔር የተባለው አብ ነው። በምን እናውቃለን? ታች ወርዶ በአባቱ እቅፍ ያለ አንድ ልጁ ተረከው ስለተባለ። ስለዚህ መቼም ቢሆን እግዚአብሔርን አይቶት የሚያውቅ የለም ሲባል ማንን አይቶት የሚያውቅ የለም የሚል ትርጉም እናገኛለን? አብን። ብሉይ ኪዳን ላይ እግዚአብሔር ታይቷል የተባለበት ቦታ ሁሉ ላይ ማንን አስገብተን መፍታት እንችላለን? ኢየሱስ ነው ሲታይ ነበረው። ሶፉሊ በቃ ጌታ ኢየሱስ ነው ሲታይ ነበረው ማለት ነው። ጌታ ኢየሱስ ነው ሲታይ ነበረው። ምክንያቱም መቼም ቢሆን አብን አይቶ የሚያውቅ የለም መቼም። ስለዚህ እግዚአብሔር ታይቷል የተባለባቸው ክፍሎች ላይ በሙሉ ወልድ ነው ይዘን የምንመጣው። ለምን? እርሱ የክብሩ መንጸባረቅና የባህሪው ምሳሌ ነው። ኦኬ እሱ የክብሩ መንጸባረቅና የባህሪው ምሳሌ ነው። ያ የባህሪው ምሳሌ ሆኖ የሚገለጠውን የሚታየውን ኢየሱስ ነው ብለን የምንፈታው እሱ ነው። ስለዚህ ሙሴ ከ72ቱ ሽማግሌዎች ጋር ተራራ ላይ ወጥቶ እግሮቹ መስዋዕት ላይ እንደቆመ እንደ ነሐስ የሆነ ፊቱን ማንም ሊያይ የማይችል በፊቱ የበሉና የጠጡት የእስራኤልን አምላክ ያህዌን አይተናል ያሉት ኢየሱስ ነው። ኢየሱስ ነው። ያኛው አይታይም። አብ መቼም አይታይም። በመልአክ መልክ ይገለጥ ነበር። መልአክ ነው አይደለም፣ በመልአክ መልክ ይገለጥ ነበር። ዘጸአት 3 ላይ ያለው፣ ኢያሱ ምዕራፍ 5 ላይ ያለው፣ ማኑሄ ላይ እንደውም የማኑሄን በደንብ ማገናኘት እንችላለን። ሳምሶን የተወለደ ጊዜ ላይ ያለው። እስቲ የኢየሱስ ስሞች መካከል ኦር መገለጫዎች ሄደን እንመልከት። ለምሳሌ ኢሳይያስ ምዕራፍ 9 ላይ ያለው ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። ስሙም ስም ማለት ምንድን ነው? መገለጫ፣ ስልጣን፣ ድርጊት አይደለ? እንደዛ ነው። ስም ማለት እንደዛ ነው። ስሙም ድንቅ መካር፣ ወንደርፉል ካውንስለር፣ መካር፣ ኃያል አምላክ መገለጫው፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ይሄ ወንድ ልጅ ሆኖ በስጋ የሚገለጠው ከአብ የተሰጠን ስጦታ ምንድን ነው? ድንቅ ነው። ኢዝ ወንደርፉል።
መካር ነው ካውንስለር ነው በምክሮም ያበረታ ማለት ኃያል አምላክ ነው የዘላለም አባት ነው ወልጅ ኢየሱሶች እዚህ ጋር ይመጡና ይኸው አብ ነው ይላሉ አብ አይደለም ከዘላለም አባት ነው አይደለም የዘላለም አባት ነው ዘላለምን ኦን ያደረገ ነው ዘላለምን ያስገኘ ነው የዘላለምን በርዝዴ የሚያውቀው ኢየሱስ ነው ኢየሱስ ዘላለም ውስጥ አይደለም ያለው የዘላለምን ልደት ቀኗን የሚያውቀው ኢየሱስ ነው ኦኬ የዘላለም ሃፒ በርዝዴይ ቱ ዩ ማለት ይችላል ኢየሱስ ክርስቶስ ዘላለምን ማለት ነው ኦኬ ነገር ግን ዘላለም ኢየሱስን ሃፒ በርዝዴይ አትለው እሱ ነው የሚቀድማት እሱ ነው ያስገኛት እሱ ነው ያስገኛት ስለዚህ የዘላለም አባት ነው አባትነት ምንጭነት ነው ኦኬ አባትነት ምንጭነት ነው ስለዚህ የዘላለም ምንጯም ይሄ የተሰጠን ወንድ ልጅ ነው እሱም ድንቅ የሆነ መካር የሆነ ኃያል አምላክ የሆነ ኦኬ እሱ ነው ዘላለምንም ያስገኛት የዘላለምን ባለቤት ነው ኦኬ አቢ አድ ማለት የዘላለም አባት ወይም ዘላለምን ያስገኛት የሚል ትርጉም ስላለው ኦኬ ከነዛ ስሞች ወይም መገለጫዎች ወይም ስልጣኖች ስም የሚለው በዛ ስለሚፈታ ውስጥ አንዱ ምንድነው አሁን የመጀመሪያው ምንድነው ድንቅ ብሎ ነው አይደል የጀመረው እስካት ድንቅ ከዛ መካር ድንቅ ነው ኦኬ ይሄም ይወለደው ልጅ ድንቅ ነው ኢትስ ወንደርፉል አይደል ኢትስ ወንደርፉል ድንቅ ነው እነማኑሄ ቤት መልአክ መጣ ነው አይደል የሚለው እነማኑሄ ቤት መጀመሪያ ለሚስቱ ተገለጠ ከዛ ሚስቱ ሄዳ ለባሏ ለማኑሄ ነገረች ከዛ እባክህን የተገለጥከው አንተ ኮንክ ላክልን መልሰ ተባለ ደን መልአኩ ተመልሶ ይመጣል ከዛ ኢንስትራክሽን ይሰጣቸዋል ሳምሶን ምን አይነት አስተዳደግ ማድረግ እንዳለበት ከዛ ተመልከትልኝ ምን እንደሚል ክፍሉን ገብታችሁ ይዩት የተናገርከው ቃል በሆነ ጊዜ እንድናስብህ ስም ማን ነው አሉት አርጅተናል ልጅንም እናስብበት ጊዜ ላይ አይደለንም ያለነው ነገር ግን ያልከው ቃል የተፈጸመ ጊዜ መልአኩ እንደዚህ ብሎ ነበረ እንድንል ስም ማን ነው ተብሎ ሲጠየቅ ስሜ ምንድነው ብሎ ነው የመለሰው እስካታስተውሳለህ መልአኩ አለስካት ሚዝ ላይ ነው ስሜ ምንድነው ብሎ ነው የመለሰው ማኑኤል የጠየቀው እስካት የለም እሺ ስሜ ድንቅ ነውና ስለምን ትጠይቀኛለህ ዋት ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል እዚህ ጋር ስሜ ድንቅ ነው ወንደርፉል ነው ስሜ ያለ ስለዚህ ይላሉ የኛ ነገር መልኮት ሞራን በተለይ ዌስተርኑ ላይ ማለት ነው the special angel of Yahweh is Yahweh himself የእግዚአብሔር ልዩ መልእክተኛ መልአክ ራሱ እግዚአብሔር ነው አባቶችን በዚህ መንገድ በደንብ አስቀምጠዋል ባይዙ በደንብ ነው ቤተክርስቲያን አባቶች ያስቀምጡት በተለይም ዘጸአት 3 ላይ ያለውን ኢያሱ 5 ላይ ያለውን ያዕቆብን የተገናኘው መልአክ አይደል የባረከኝ መልአክ ያዳነኝ መልአክ እያለ ያዕቆብ የሚጠራው እሱ ራሱ ኢየሱስ ነው የቤተክርስቲያን አባቶች በዛ መልኩ ነው የፈቱት እኛም እናምናለን እንደዛ ነው እሱ ነው ስሜ ድንቅ ነው አለ ያ የተገለጠው መልአክ ብቻ ቢሆን ኖሮ መስዋዕት አይቀበልም ነበር አይደለ መስዋዕት አቀረበ አይደለ ጠቦት አርዶ በዛ መስዋዕት በኩል በጪሱ አድርጎ አረገ ነው የሚለው ሄደ ነው የሚለው ኦኬ ሄደ መልአክ ፍጡር ቢሆን ኖሮ ያችን መስዋዕት አይቀበልም ነበር እግዚአብሔር ስለሆነ ተቀበለ ይዞት ሄደ ማለት ነው ወልድ ስለሆነ ተቀበለ ስለዚህ ብሉይ ኪዳን ላይ ሲገለጥ የነበረው ታየ ከተባለ የሚታየው ኢየሱስ ነው የሚሆነው ምክንያቱም አብን መቼ ቢሆን ያየው የለም እቺ ልጨምርና ልጨርስ አብ ይናፍቀሃል ወይ እስካት አለ በማልጅ ይነበራል አማኒ አብ ይናፍቀሃል ወይ ብላችሁ ጠይቁኝ
አብ ይናፍቅሃል ቆይ አብ ይናፍቅሃል ወይ? እሺ ተጠየቁ። ግን ቃሉ ነግሮኛል መቼም እግዚአብሔርን አይቶት የሚያውቅ የለም። ኤንድ አብን ወደፊትም ታዩታላችሁ ተብሎ የተነገረን ነገር የለም። አብን ማየት ይናፍቅሃል ወይ ብትሉኝ የኔም መልስ ስሙ። ያው ቆርጦ አውጥቶ ለሌላ ዓላማ እንደሚጠቀሙ ታውቃለሁ። ግን ያው ማምነው ስለሆነ ልንገራችሁ አብ አይናፍቀኝም አይናፍቀኝም። ለምን? በልጁ ፊት ላይ ሙሉ የአብን ክብር ስለማየው ዳሴት የክብሩ መንጸባረቅና የባህሪው ምሳሌ ነው። ልጁን ያየ አብን አይቷል ተብሏል። ስለዚህ ኢየሱስን ካገኘው አብን አግኝቼዋለሁ። በግሌ ተገለጥልኝ አልለውም። ለምን? ሙሉ በሙሉ አባቱን የሚወክል ሙሉ በሙሉ የአባቱ ክብር ያለው አብን ሙሉ በሙሉ መተረክ የሚችል። ስለዚህ መንግስት ሰማያት ስገባ ሲኑን እንደዚህ ያዙት። በር ተከፈተ፣ ገባችሁ መንግስት ሰማያት። ማንም ፍለጋ ነው የምትሄዱት? የኢየሱስን አባት አብን ፍለጋ ነው የምትሄዱት? ልጁን ራሱን ፍለጋ ነው የምትሄዱት? አይገርምም? ሚናፍቀን እሱ ነው። ለምን? በልጄ በኩል ታዩኛላችሁ ብሎ ምዕራፉን ስለዘጋ አባትን ፍለጋ አይደለም እንሮጠው፣ ልጁን ፍለጋ ነው እንሮጠው። በእርሱ የመለኮት ሙላት በሙሉ በሰውነት ተገልጦ ይኖራል፣ በስጋ ተገልጦ ይኖራል። በስጋ የተገለጠው ክርስቶስ ኢየሱስ እርሱ የመለኮት ሙላት ስላለበት ሌላ ፍለጋ መንፈስ ቅዱስ ይሄን ያለው ፍለጋ አንሄድም። የመለኮት ሙላት ያለበት ልጁን ፍለጋ ነው የምንሄደው። ከእኛ ጋር ህብረት ያደረገ ከእኛ ጋር በስጋና በደም የተዋሃደ እኛን የሆነ ከኃጢአት በቀር ለዘላለም እያየነው እንሄዳለን። ካን ኢማጂን ዳት አንድ ጸጉር ያለው፣ አንድ አይን ያለው፣ አንድ ጺም ያለው፣ አንድ ቁመት ያለው፣ አንድ ደረት ያለው፣ አንድ የሚራመድ የሚቀመጥ የሚነሳ ያ አካል አንተን ያስገኘ አምላክ ነው። ለዘላለም እያየኸው ትኖራለህ። ክርስትና የሰጠ ትልቁ ተስፋ እሱ ነው። በጉን ያዩታል። ራእይ ላይ እሱን አይደለ? ስሙም በግንባራቸው ላይ ይሆናል፣ በጉንም ያዩታል። በጉን ልታይ ነው የምትሄደው? እኔ እሱ ነው ይናፍቀኝ። አዳም እደርስበታለሁ። እንደውም በቀጠሮ ነው እሱን ማገኘው፣ አዳምን ማለት ነው። ቀጣይ ሳምንት ሮብ፣ አንተን ሮብ ነው ማገኘው። ቀጣይ ሳምንት ነው ምለው። ጳውሎስን ሐሙስ ምናምን፣ ሐዋርያቱን ዓርብ ዕለት ምናምን። ዴዋን ላይ ማንን ታገኛለህ? ከማን ጋር ውለህ ታድራለህ? ከማን ጋር ታሳልፋለህ? በጉን ብቻ አሳዩኝ። የተበሱ እጆቹን አሳዩኝ። የተቸነከሩ እግሮቹን አሳዩኝ። በዚህ ቀዳዳ ነው ሾልኬ የመጣሁት። በነዛ በተበሱ እጆች ውስጥ ነው አልፌ የመጣሁት። አሳየኝ፣ እጅህን አሳየኝ። አንተ ነው ማየት ፈልጎ በቃ ውዬ ማድረው ልክ የዮሐንስ ደቀ መዝሙሮች ከእርሱ ጋር ዋሉ ነው አይደል የሚለው። ሊያገኙት መጡና ከኢየሱስ ጋር ዋሉ ነው የሚለው። ከዛስ እውላለሁ። ዴዋን ለኔ ብቻ ነው ሪዘርቭ የተደረገው። ከሱ ጋር ነው ሙለው። ነፍ የምጠይቃቸው ነገሮች አሉ። አሁን ማይገባኝ አንዳንድ ቴዎሎጂካል ጥያቄዎችም አሉ ማይገቡኝ ምናምን። አንዳንድ ፕራክቲካል ነገሮች አሉ፣ ምድራችን ላይ የሚሆኑ ነገሮች። ለምንድን ነው ዝም የምትል የነበረው ምናምን። ብዙ የምጠይቃቸው ጥያቄዎች አሉ። አይ ቲንክ ፊቱን ሳየው ደግሞ ምረሳ ይመስለኛል። ቀጥሎ እንደዚህ አይነት ነገር ስለሌለ የቀደመውን ነገር አታስቡም ስለተባለ አዶ ነው እንዴት አስቤ ላወራ እንደምችል አላውቅም። ያ አብን አናይም ወደፊትም በልጁ መልክ ላይ አብን እናያለን። አባትና ልጁ እያልን ማለት ያ ሶ ልናይናፍቀናል እያልን እንዘምራለን እስከዛ ማለት ነው። እሺ ስካት አይ ቲንክ ጨርሰናል። አሁን ስልኬ ከመፈንዳቷ በፊት ልዝጋ። ዛሬማ የጨለማ ዓለም ፈንድቷል። ከባድ ግሬስ ነው የተገለጠው በእውነት። ጌታ ይባርክ። አማንዬ ልትወጣ ነው መሰለኛ። ያ አይ ለወጣ ሳይሆን ስልኬን ቻርጅ ላይ ማድረጌ ስቲል ቻርጁ እየቀነሰ ነው ያለው። 78 ገብቷል። ከ89 ነው እየቀነሰ ያለው። በጣም ግሎ ነው ያለው። እኛ ጋር ስለሚሞቅ እንትን ይላል። እኩል ስልኩ ይግላል። ታውቃለህ አይደል? አይፎንም ሳምሰንግም ይግላል። አየሩ ሲሞቅ ይሞቃል፣ አየሩ ሲቀዘቅዝ ይቀዘቅዛልና እንዳይጎዳው እየፈራሁ ታውቃለህ።
በቃ የምትወጣ ከሆነ ችግር የለውም። ካልወጣ ግን አለው እኔ ጥያቄ እመርቅልሃለሁ፣ ችግር የለውም፣ አያሳስብም። እኔ እኮ አንተን ሳወራ የጥያቄ ማት እየገባልኝ ነው ዛሬ። አለዛ ማታ እንቀጥላለን፣ አያሳስብም። የመጨረሻ ጥያቄ አንድ ላይ እንድትመልሰው ማለት ነው። ጌታ ኢየሱስ ብዙ ጊዜ ሲያወራ ምናምን ከአብ የተሰጠኝ እያለ እና እንደውም የሆነ ጊዜ ዮሐንስን ነው አይደለ በቀኝና በግራ አስቀምጥልኝ ብለው ከዛ ይሄ ደግሞ አብ ካልሰጠሽ በቀር አይሆንም ምናምን ነገር ያላት አለ። ከዛ በስተመጨረሻው ደግሞ ኢየሱስ ክርስቶስ እርሱ ራሱ ላስገዛለት ይገዛል፣ ስልጣን ሁሉ ለእግዚአብሔር አብ አሳልፎ ይሰጣል ምናምን ይላልና እሱን ሐሳብ ግልጽ አድርግልን ተብልሃል። ተባረክ። ጠበብ ስናደርገው የሚሆነው አንደኛ ቆሮንቶስ ምዕራፍ 15 ነው የሚሆነው ማለት ነው። አብ ራሱ ላስገዛለት ምናምን የሚለው እሱ ጋር ነው የሚሆነው ወይም እነዛ ደግሞ ደጋፊ ሀሳቦች ናቸው። ኢቨን ለመጨመር ያክል አንድ ሐዋርያት ሥራ ምዕራፍ 1 ላይ ያለው አብ በገዛ ስልጣኑ የወሰነውን ጊዜና ዘመናት እንድታውቁ ለእናንተ አልተፈቀደላችሁም ይመሳሰላል። እንደዚህ አይነት ሀሳቦች እነሱን የያዘ ሆኖ ከዛ ወልድም እንትን ሁለት ኢንዲፔንደንት ጥያቄዎች ናቸው እነዚህ። አሁን የሚገናኝበት ቦታ አለው፣ ግን ራሱን ችሎ ነው የሚፈታው። ከየትኛው ልጀምር እያልኩ ነው ያለው? ከእንትኑ ልጀምር። አንደኛ ቆሮንቶስ ምዕራፍ 15 ላይ ያለው ሁሉም በየራሱ ተራ ይሆናል። የትንሣኤ ምዕራፍ ተብሎ የሚጠራ ነው አንደኛ ቆሮንቶስ ምዕራፍ 15። እዛ ላይ የሚደረገውን ነገር ነው የሚያወራው፣ እየተናገረ ናሬት እያደረገ የሚመጣው ኢየሱስ ክርስቶስን ምዕራፍ 15 ቁጥር 19 ጀምሮ ከፊተኛው አዳም ጋር ነው እያነጻጸረ የሚወርደው። ፊተኛው አዳም አመፀ፣ ሞትን ይዞ መጣ። ኋለኛው አዳም ሕይወትን ይዞልን መጣ። ፊተኛው አዳም፣ ኋለኛው አዳም፣ ፊተኛው አዳም። ስለዚህ ሁለት አዳሞችን ነው እያነጻጸረ ያለው። ፊተኛው አዳም ባለመታዘዝ አመፅን፣ በአመፅም ሞትን፣ ኋለኛው አዳም በመታዘዝ ሕይወትን፣ በሕይወትም የዘላለም ሕይወትን ለነፍሳችን ድነን የዘላለም ሕይወት በሚመጣውም ዓለም ራሱ ሴኪውር የተደረገ ያኛው ዲስትራክሽንን፣ ያኛው ጥፋትን፣ ይሄ ደግሞ ድነትን አመጣ ነው። ፖይንቱ ይሄ ነው። ያኛው የሚበሰብስ ነው፣ ወደ ሞት ይዞ የሚሄድ ነው። ይሄኛው ደግሞ በሕይወት የበቀለ ነው። በመበስበስ ይዘራል፣ የፊተኛው አዳም ተብሎ የጠራው። ከዛስ በኃይል ይነሳል። በክርስቶስ በኩል ያለው ደግሞ የማይበሰብስ ሆኖ ይነሳል፣ መንፈሳዊ ሆኖ ይነሳል። መንፈስ ሆኖ ይነሳል ሳይሆን መንፈሳዊ ሆኖ ይነሳል። ወይም በአጭሩ ኢየሱስ ክርስቶስ አሁን ያለውን ሰውነት እኛም እንይዛለን ነው። የትንሣኤውን ሰውነት እንይዛለን። ግን ይላል እዛ ክፍል ላይ ሁሉም በተራው ይሆናል። ኦኬ፣ በተራው ሲሆን ይሄ ኋለኛው አዳም በስጋና በደም ከኛ ጋር የተካፈለው ኢየሱስ ክርስቶስ አምላከ ወሰብ የሆነው አምላክም ሰው የሚሆነው ማለት ነው፣ በአንድ አካል የተገለጠው እርሱ ኋለኛው አዳም ተብሎ እየተነገረን ካለ መታዘዙ ነው እየተወራለት ያለው። በስጋ ተገልጦ ያደረገው ነገር ነው እየተነገረን ያለው። በስጋ ተገልጦ እያደረገ ያለው ነገር አንደኛው በአዳም የተበላሸውን ነገር ማስተካከል ነው። በአዳም የተበላሹ ነገሮች ምንድን ናቸው? አመፅ፣ ኃጢአት፣ ሞት። በክርስቶስ የሚስተካከሉትም አመፅ በመታዘዝ፣ ሞት በሕይወት፣ ፍርድ ደግሞ በዘላለም ድነት ማለት ነው። በዚህ መልክ ይስተካከላሉ። ኦኬ፣ ሰው ያኔ ሲፈጠር ሰውን በመልካችን እንደምሳሌያችን እንፍጠር፣ የመጀመሪያውን አዳምን ማለት ነው። የባህር ዓሦችን፣ የምድር ወፎችን፣ በምድር ላይ የሚንቀሳቀሱትን ሁሉ ምን ይበሉ? ይግዙ። ገዥነት ጭምር ተሰጥቷል። እግዚአብሔርን ሪፍሌክት እንዲያደርጉ የእግዚአብሔር ነጸብራቅ እንዲሆኑ ተደርገው ነው የተፈጠሩት። ያንን ምን አሉ? አጡት። በምን ምክንያት? በኃጢአት ምክንያት። ከእግዚአብሔር ጋር ያላቸውም ያንን ገዥነት የሰጠው ማን ነው? እግዚአብሔር ነው የሰጣቸው። ከዛስ በኃጢአት ምክንያት ያንን ዲስቶርት አደረጉ። ጠፍቷል ሳይሆን ተበላሽቷል። አለ ግን ብለር የሆነ ነው፣ የተበላሸ ነው። በክርስቶስ ያ ነገር ሪቫይቭ ይደረጋል፣ ሪከቨር ይደረጋል። በኋለኛው አዳም ማለት ነው። ባለመታዘዝ ያመጣ በመታዘዝ ይሄ ይስተካከላል። ግን በራሱ ጊዜ ይሆናል። እዛ ክፍል ላይ ነው የሚለው፣ በተራው ነው የሚሆነው። በፍጻሜው ይሄ ይሆናል። ኦኬ ደን ኢየሱስ ክርስቶስ ወደ ምድር ሲመጣ ቅድም ካነሳነው ሐሳብ ጋር ተመሳሳይ ነው። ይሄኛው አሁን ይገዛል የሚለው ሐሳብ የአብን ፈቃድ ልፈጽም መጥቻለሁ። ኢየሱስ ክርስቶስ ምድር ላይ በሚሰራው ነገር ላይ
ዲፔንዳንት ነበረ በሆሊ ስፒሪት ላይ በመንፈስ ቅዱስ ነበር የሚሰራቸው ነገሮች የሚሰራው። ለምን? በስላሴ ፈቃድ መካከል የፈቃድ መበላለጥ መተናነስ፣ የፈቃድ መተላለፍ ዲስቶርሽን የለም። ኦኬ የአብን ፈቃድ ሊፈጽም ነው የመጣው። ያንን ነገር ሰስቴን ሊያደርግ ነው መንፈስ ቅዱስ ምድር ላይ ያለው ክርስቶስ ኢየሱስን እሱ ላይ ዲፔንድ ሆኖ ነበረ። እኔ በመንፈስ ቅዱስ እነዚህ ነገሮች የማደርግ ከሆነ አይደል ኢየሱስ ክርስቶስ ሲል ነበረው ያ ስለዚህ እንትኑ ገጥሟል ማለት ነው። ምንም ከመሃል ላይ የሚሰበር ነገር የለም። የአብ ፈቃድ ይፈጸማል። የልጁ ፈቃድ ያም ነው። መንፈስ ቅዱስን ያንን ነው የሚያጸናው። መሃል ላይ የሚበጠበት የሚባል ነገር የለም። ኦኬ አሁን ግን ያንን ከዘላለም በፊት ያለው አሁን ክርስቶስ ኢየሱስ በስጋ የተገለጠ ነው። በስጋ ከመገለጡ በፊት የነበረውን ያን ከዘላለም የነበረውን የሶስቱን ዩኒየን ስንመለከት መልአክ ማይላክ የቀደመ የተከተለ ምናምን የሚባል ነገር አታወራለትም። የለም በቃ እኩል ነው፣ ኮኤግዚስት ያደርጋል፣ ለዘላለም ያለ ነው ብለን እንፈታለን። ምድር ላይ ባለው አስፔክት ላይ ግን ከአባቱ የተቀበለው ነገር አለ። ማቴዎስ 28 ላይ ስልጣን በሰማይ በምድር ምን ብሎኛል? ተሰጥቶኛል። ማን? እኔ በስጋ የተገለጥኩት። በስጋ የተገለጥኩት እያወራ ያለው እሱ ስለሆነ እኔ በስጋ የመጣሁት በምድርም ስልጣን አለኝ በሰማይም ስልጣን አለኝ ተሰጥቶኛል ያለው። ኦኬ ለምን ሲባል ኦኬ በምድር ላይ ላለ አገልግሎት ብቻ ነበር ስልጣን የሚያስፈልግ የነበረው። አሁን አያስፈልግም የሚባል ነገር የለም። በሰማይም የሚቀጥል ስለሆነ አሁን ሊቀ ካህናችን ነው፣ በሰማይም የሚቀጥል ነው አይደል? አይ አንተ ምድር ላይ ነበር ሚሽንን ተቀብለ ይርኮ አሁን እዚህ ምን ሰራለ አይነት ነገር የማይመጣበት ትልቁ ምክንያት ስልጣኑ በሰማይም በምድርም ያለ ስለሆነ። ኦኬ ሶ ከምን አስፔክት አድርገህ ታወራለታለህ ያንን ሲባል ሰው ሆኖ እንደመምጣቱ አንደኛ ቆሮንቶስም እያወራ ያለው ዋለኛው አዳም ሰው የሆነው አዳም እሱን ነው እያወራ ያለው። ስለዚህ አሁን እግዚአብሔር ሁሉ በሁሉ ይሆን ዘንድ ይላል አይደል ሲዘጋው። አሁን እግዚአብሔር ታዲያ ጎዶሎ በጎዶሎ ነው? እግዚአብሔር ጎዶሎ የጎደለው ነገር አለ? የለም። በሰው አስፔክት ግን የጎደለ ነገር አለ። በአምሳሉ ተፈጥሮ በገዥነት ተሹሞ ያጣው ነገር አለ። ማን? ሰው። ያንን መልሶ ደግሞ ሪቫይቭ የሚያደርገው ያንን መልሶ ደግሞ የሚያስተካክለው ማን ነው? ሰው። ምን አይነት ሰው? ዋለኛው ሰው፣ ዋለኛው አዳም። አሁን እግዚአብሔር ሁሉ በሁሉ እንዲሆን ሲባል ራእይ ላይም እንደተቀመጠው በጉ ብርሃን የሆነባት ምንም እንትን ይሄ ዓለምና መላው ስርዓቷ ነው የሚለው ራእይ ላይ የበጉ ሆናለች ይላል አይደል? በቃ አሁን ፕራይም ሚኒስተር ገሌ ብለህ የምትጠራው አይኖርም። በዛ ሰዓት የሎካል ገዢ ገሌ ብለህ የቀበሌው አስተዳዳሪ ገሌ ብለህ የምትጠራው ማንም የለም። በጉና እረኛው ነው የምንኖረው። አለቀ። ብርሃን የሆነው ጌታችንና እኛ የሱ ባሮች ነው የምንኖረው እዛ ጋር። አለቀ። ያ የፍጻሜው ፍጻሜ ተብሎ የሚጠራ ነው። አሁንስ ገዢዎች አሉ። ለዛ ነው የነገስታት ንጉስ የተባለው፣ የገዢዎች ጌታ የተባለው፣ የገዢዎች ገዢ የተባለው ለዛ ነው። አሉ ሌሎች ገዢዎች። አሁን ምን ይሆናል እያለ ነው የክፍል የፍጻሜው ፍጻሜ ላይ ገዢዎች የሚባሉት አይኖሩም። አንድ ስልጣናት ምናምን የሚባሉ አይኖሩም። ለምን? አሁን ሎካል ስልጣናት አሉ። አሁን እገሌ ብለህ ኃያላን ምናምኖች ብለህ የምትጠራቸው አሉ። እነዛ ተከፋፍሎ ምድር ላይ የመጡ ነገሮች ናቸው። መጨረሻ ላይ በጉ ብቻ ነው ያለው እዛ ጋር። አለቀ። በጉ ደግሞ ምንድነው ነው እዛ ክፍል እየነገረን ያለው? ዋለኛው አዳም ነው። ሶ በኃጢአት ምክንያት የተበተነውን ያንን ስትራክቸር በኃጢአት ምክንያት ከሰው እጅ ወጣውን ያንን ስትራክቸር ኋለኛው አዳም ሆኖ ፊተኛውን አዳም በመወከል ኋለኛው አዳም ሆኖ ያንን ሰብስቦ ያኔ ወደ ሰጠው አካል ሰው አይደለ አሁን እያደረገ ያለው ኋለኛው አዳም በሙሉ ያ ያጠፋውን ሰብስቦ ፊክስ ያደርግና ስልጣን ምንጭ መልክ ወደሚገኝበት ወደ እግዚአብሔር ያስረክባል። ዳስ የዛኔ እግዚአብሔር ሁሉ በሁሉ ይሆናል። ምን የለም፣ ሎካል ፕሮቪንስ የለም፣ ሎካል ምናምን የለም፣ አገራዊ ገዢዎች የለም፣ ቀበላዊ ገዢዎች የሉም። ሁሉ ይጠቀለላል፣ ሁሉ ቦታውን ይይዛሉ። ዳስ ቀድም አውርተን ነበረ። አብ ላከ ወልድ ተላከ ሲባል የማንነት መበላለጥ አለ ወይ? የለም። በላኪውና በተላኪው መካከል የማንነት መበላለጥ የለም። ታዲያ እኮ ላኪው ተላኪውን የላከው ለዚህ ጉዳይ ነው። ተላኪው ምን እንዲያደርግ?
ስልጣንን በሙሉ በመጨረሻ የሚሻረው ማን ነው ብሏል? ሞት ነው ብሏል አይደለ? ሞትን ከገደለ በኋላ እሱ የመጨረሻው መጨረሻ ነው የሚሆነው። ሞቷል በእኛ ላይ ግን እኛ ላይ ምን ይሆናል? ተራ በተራ ነው የሚሆነው። የአካል ትንሣኤ ገና ሀፕን ስላላደረገ አይደለ? ስለዚህ ሙሉ ያንን ይጠቀልልና ወደ እግዚአብሔር ያመጣዋል ነው። ማን? በሰውነት የተገለጠው ኋለኛው አዳም የሆነ ወልድ ወይም ኢየሱስ ክርስቶስ። ሚሽኑ ከጅምሩ ምን ነበረ? የአባቴን ፈቃድ ልፈጽም ነው የመጣሁት። አሁን የአባቱ ፈቃድ ነው ወይ? ኃይላትን ስልጣናትን በሙሉ ገዢዎችን ሰብስቦ እግዚአብሔር ሁሉ በሁሉ ይሆን ዘንድ ያንን አምጥቶ ወደ እግዚአብሔር መልሶ ሪስቶር ማድረግ የአብ ፈቃድ ነው ወይ? አዎ የአብ ፈቃድ ነው። የወልድስ ፈቃድ ነው ወይ? አዎ የወልድን ፈቃድ ነው። የመንፈስ ቅዱስ ፈቃድ ነው ወይ? አዎ የመንፈስ ቅዱስ ፈቃድ ነው። የዛኔ በቃ የምጠራቸው ሌሎች ቡድኖች አይኖሩም ነው። አይኖሩም። ሞት ይሻራል። ሞት ላይ ስልጣኑን ያሳየው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳት የታለ ይባላል። የሞቱትን ይዘህ ያስቀረኸው አሁን ተነስተዋል ለአካል ትንሣኤ። ሌሎችን ደግሞ ስትገል የነበረው ከዚህ በኋላ አትገልም። ለምን? ገለህ ሞቶልህ ደን አስቀረዋለሁ ስትል የተነሳ ጌታ አለ። ስለዚህ ያንን ሞትን ምናምን የተባለውን በሙሉ የሰው ልጆች ላይ የመጣውን ነገር ሪቨርስ ያደርገዋል ነው ፖይንቱ። ይገለብጠዋል። ለምን? ኦሪጂናሊ የእግዚአብሔር ፈቃድ ይሄ ስላልነበረ በኃጢአት ምክንያት የመጡ ነገሮች ስለሆኑ እነዚህ ያ ስለዚህ አሁን ላስገዛለት ሁሉን ላስገዛለት ሲባል ነገር ያለው በተስጎ የሆነውን ነገር ነው የምናወራው። ሁሉን ያስገዛለት ስንል ቃልም ስጋ ሆነ የሚለው ጋር ጅምሮ ያለውን ነው የምናወራው እንጂ አምላክ ለአምላክ ይሄንን ግዛ ይሄንን አትግዛ ከዚህ እስከዚህ ያለው እኔ ነው ምናምን የሚባል ነገር አይወራለትም። የለም። የሚወራለት ማን ነው? ኢየሱስ። ለምን? በስጋ የተገለጠ ስለሆነ። በስጋ የተገለጠ ስለሆነ ሊሚቴሽኖች ይወሩለታል። ራበኝ ይወራለታል፣ ጠማኝ ይወራለታል፣ ተኝቻለሁ ይወራለታል። ለምን? በስጋ የተገለጠ ስለሆነ። እዚህ ጋርስ ላስገዛለት በዚህ ስጋ ተገልጦ እነዚህ ነገሮች እንዲያደርግ እቅዱን ላወጣ ብለመያዝ ይችላል። ለሱ ምን ይላል? የሰው ልጆችን በሱ በኩል የመጡትን ኋለኛው አዳም ሆኖ እሱ አስከትሎ ይዛቸው የመጣቸውን ግለሰቦችና አማኞችን በሙሉ ወክሎ የሚከፋፈል መንግስት የለም፣ የሚከፋፈል ስርዓት የለም፣ ሁሉ በሁሉ ነው የሚለውን ነገር ወደ አባት ያመጣና ሁሉ ፍጻሜውን ያገኛል ማለት ነው። ያ ማለት ግን አባት ልጁ ላይ ልክ አሁን መጥቶ የኛን ወክሎ ኋለኛ አዳም ሆኖ መጥቶ ሲያስረክብ ባለው አይነት ሴንስ አባት ልጁ ላይ እንደዛ ገዢ ሆኖ ይቀጥላል ምናምን የሚል አይነት ትምህርት ደግሞ የለም። ለሰው ልጆች አስፔክት እየተወራ ያለ ነገር ብቻ ነው። በአዳም የተበላሸውን ነገር ስለማስተካከል እየተወራ ያለ ነገር ብቻ ነው ማለት ነው እዛ ጋር ያለው እና ከስጋዊ አንጻር ብቻ ነው የምታወራው ያንን ስታወራ። ዋው የሚገርም በኢየሱስ አንተን ራሱ በቃ እየተማርኩ ነው ምሪ በጣም ጌታ ይባርክ። ስልክ ልትፈነዳ ነው መሰለኝ ዛሬ። ምንም ይወጣኝ አድርጎኛል እኮ ነው ራሱ። አይ ተባረክ። በቃ ውጣ። አሁን በጣም ብዙ ሰው እንግዲህ በዚህ ተምሯል ብዬ አምናለሁ። በተለይ እስልምና እምነት ላይ ያሉ ሰዎች አማንዬ በጣም ጸጋ ይጨምርልህ። ጌታ ይባርክን። በጣም ነው የምንወደው ሁላችንም። እንግዲህ በቃ ስትገባ እመጣለሁ። እኔም እናወራለን፣ እንጠያየቃለን። ጌታ ይረዳናል። ጸጋ ይብዛል። እወድሃለሁ በጣም አማንሻ። እሺ እኔ አባ ሰላም ይብዛላችሁ። መልካም ቀን ይሁንላችሁ ሁላችሁም።